አንድ አለ። ተመልከቱ፣ ዳዊት ወገኖቹ እንኳን የናቁት ሰው ነው። ሰው የናቀውን ግን እግዚአብሔር ሾመው፣ እግዚአብሔር ቀባው። በልቡ ምክንያት እሱን አምጣልን፣ እሱ እስኪመጣ ድረስ አንረፍቅም አለ። ገና ዳዊት በሩ ላይ ሲደርስ በመርፈቂያው ያለው ዘይት ይንፈቀፈቅ ጀመር። እግዚአብሔርም እንዲህ አለ፣ የወደድኩት እንደ ልቤ የሆነ እሱ ነውና እሱን ቅባልኝ። ዳዊት ተቀባ። ዳዊት ከተቀባ በኋላ ወዲያውኑ ስልጣን ላይ አልወጣም። ጊዜያት ወስዷል፣ ዘመናት ወስዷል፣ ዓመታት ወስዷል። ነገር ግን በዚህ መካከል አንድ ነገር መጣ። አምላኩ እግዚአብሔር የሆነለትን ሕዝብ፣ መስዋዕቱ ለእግዚአብሔር የሆነ ሕዝብ፣ የቃል ኪዳኑ ታቦት ያለውን ሕዝብ የሚያዋርድ ያልተገዘረ ፍልስጤማዊ ጎልያድ። ታሪኩን ስለማታውቁት አይደለም ነገራችሁ፣ ከርዕሴ ጋር ለማያያዝ ፈልጌ ነው። ጎልያድ ተነሳ። በእስራኤል ቤት ያሉ የጦር መኮንኖች ጎልያድን መድፈር አቃታቸው። ጎልያድ በጦር መኮንኖች አይወድቅም። ጎልያድ በጦር አዋቂዎች መውደቅ አልቻለም። ጎልያድ በእስራኤል ሀብታሞች ሊወድቅ አልቻለም። እስራኤል ዘንድ ጭንቅ ሆነ። በዚህ ጊዜ ለወንድሞቹ ስንቅ ለማቀበል ዳዊት እስራኤል በተጨነቀበት ተራራ ላይ ብቅ አለ። እኔ እገጥመዋለሁ አለ። ወንድሞቹ ተቹት። አቡሉ አንቺ ደግሞ ሁልጊዜ ልብሽ ትልቅ ነው። እግዚአብሔርን ያመነ ልቡ ትልቅ ነው። ክብር ለእግዚአብሔር ይሁን። አምላኩን የያዘ ቁመቱ ቢያጥር ክንዱ ቀጭን ቢሆን በውስጡ ካለው የእግዚአብሔር ኃይል የተነሳ ልቡ ታላቅ ነው። እኔ እገጥመዋለሁ አለ። እኔ እገጥመዋለሁ። ሊገጥመው ወጣ። በዚህ ጊዜ የጎልያድ ተግዳሮት ምን ነበር? እኔ ውሻ ነኝ፣ ዱላ ይዘህ የምትመጣብኝ አለው። ዳዊት ምን አለ? እኔ የምመጣብህ በዱላም አይደለም፣ እኔ የምመጣብህ በመሳሪያም አይደለም፣ በአምላኬ በእግዚአብሔር ስም እመጣብሃለሁ። በአምላኬ በእግዚአብሔር ስም። ውጊያችንን የሚዋጋ እሱ ነው። እኛ መሰለፍ ነው። ክብር ለእርሱ ይሁን። በአምላኬ ስም እመጣብሃለሁ። ችግሮቻችሁን የምትገጥሙት በማን ስም ነው? በእውቀታችሁ ነው? በችሎታችሁ ነው? በዘመናዊነታችሁ ነው? በማህበረሰብ ውስጥ ባላችሁ ተቀባይነት ነው? በማን ስም ነው የምትገጥሙት? ውጊያችን ከስጋና ከደም ጋር አይደለም ይላል መጽሐፍ ቅዱስ። በዱላ የሚደበድቡት በመሳሪያ ድል የሚያደርጉት አይደለም ውጊያችን። የክርስቲያኖች ውጊያ ከስጋና ከደም ጋር ስላልሆነ ስትገጥሙ፣ ችግራችሁን ስትገጥሙ በጸሎት ግጠሙት፣ በስግደት ግጠሙት፣ በጾም ግጠሙት፣ በእግዚአብሔር ስም ግጠሙት። ዳዊት ምንድን ነው ያለው? እኔ የምመጣብህ በጭሬም አይደለም፣ በዱላም አይደለም፣ በጦርም አይደለም፣ በጋሻም አይደለም፣ በአምላኬ በእግዚአብሔር ስም እመጣብሃለሁ። የኢትዮጵያ ጠላት፣ የኢትዮጵያ መቅሰፍት፣ የኢትዮጵያ ውድቀት በማን ስም እንግጠመው? በእግዚአብሔር ስም። በጸሎት እንግጠመው፣ በጾም እንግጠመው፣ በስግደት እንግጠመው። በሕዝባችን ላይ ያለ የሰይጣን አሰራር ይወድቃል። እግዚአብሔር ይገስጸው። የጠላት አሰራር ይወድቃል። ለምን? ውጊያችን ከስጋና ከደም ጋር አይደለም። ጎልያድን ጣለው። በእንዲህ አይነት ሁኔታ ወደ ስልጣን የመጣው ዳዊት ከሆነለት ነገር የተነሳ ምን አለ? አቤቱ ጉልበቴ ሆይ እወድሃለሁ። አቅሜ ነህ፣ ችሎታዬ አንተ ነህ፣ አሸናፊነቴ አንተ ነህ፣ የሀብቴ ምንጭ አንተ ነህ፣ የጤናዬ ምንጭ አንተ ነህ። አቤቱ ጉልበቴ ሆይ እወድሃለሁ። እስቲ በሉ፣ አቤቱ ጉልበቴ ሆይ እወድሃለሁ። ብዙ ነገር ነው የሆነልን። ከምን የተነሳ? አቅም ከሆነን ከእግዚአብሔር የተነሳ፣ ችሎታ ከሆነን ከእግዚአብሔር የተነሳ። ይሄን ብቻ አይደለም ያለው፣
በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል ብሄድ፣ ሞት በግራና በቀኝ ቢሆን፣ ቅድም መነሻዬ ላይ እንዳልኳችሁ እኛ የእግዚአብሔር ገንዘቦች ነን። በደም የተዋጀን ነን። በመስቀል ሞቱ ያዳነን የክርስቶስ ነን። ክርስቲያኖች ነን። የቃል ኪዳን ልጆች ነን። የእኛ ስምና ያላመኑት ሰዎች ስም በመዝገብ ቢጻፍና ከዝርዝሩ ውስጥ የእኛ ስም ይሄ እኮ የእግዚአብሔር ገንዘብ ነው የሚል ቲክ የተደረገበት ታገኛላችሁ። እንዳላመኑት አይደለም። የሚጠነቀቅልን ጌታ አለ። በሞት ጥላ መካከል ብናልፍ እግዚአብሔር ከኛ ጋር ነውና ክፉን አንፈራም። ዳዊት ከሆነለት ነገር የተነሳ እነዚህን ነገሮች ሁሉ ብሏል። ይህ ሁሉ የሆነለትና ይህንን ሁሉ ከእግዚአብሔር የተቀበለ ዳዊት አንድ ወቅት፣ አሁን ወደ ርዕሴ እየመጣው ነው፣ በራሱ ላይ ችግር ፈጠረ። ምን ብሎ ነበረ? ንጉሥ በሰራዊቱ ብዛት አይድንም። እግዚአብሔር ካልተዋጋ፣ እግዚአብሔር ካልረዳ፣ እግዚአብሔር ከሰልፈኞች ጋር አብሮ ካልወጣ ንጉሥ በሰራዊቱ ብዛት አይድንም ያለ ዳዊት ሁሉ ነገር ሲሆንለት፣ ሁሉ ነገር ሲሳካለት ልቡን ከእግዚአብሔር ላይ ማንሳት ጀመረ። በዘዳግም 8 ቁጥር 11 ላይ ምን ይላል? በበላህና በጠጣህ ጊዜ አምላክህን እንዳትረሳ ይላል። በሆነልህ ጊዜ፣ በተሳካላችሁ ጊዜ አምላኬ ድረስልኝ ብላችሁ ከደረሰላችሁና ከተዝናናችሁ በኋላ፣ ሸለቆ ውስጥ የነበራችሁ ተራራ ላይ ከቆማችሁ በኋላ፣ ታለቅሱ የነበረ መዘመር ከጀመራችሁ በኋላ፣ እንራብ የነበረ መብላት በጀመርን ቀን፣ ሰው አያየን የነበረ ሰው እኛን ማየት ሲጀምር፣ በበላህና በጠጣህ በጠገብክ ጊዜ አምላክህን እግዚአብሔርን እንዳትረሳ፣ በመከራ ጊዜ በነበርክበት ጊዜ እጅን ነጥቆ ያወጣህን አምላክህን እንዳትረሳ፣ እግዚአብሔርን እንዳትረሳ ይላል። ዳዊት ከሆነለት ነገር በኋላ እግዚአብሔር ሰራዊትህን እንዳትመካበት፣ ጦርህን እንዳትመካበት ብሎት ነበርና ተመክቶ ጦሩን ቆጠረ። ቁጠሩልኝ፣ ስንት ሰራዊት ነው ያለኝ? ስንት ተዋጊ ነው ያለኝ? ቁጠሩልኝ አለ። ጦሩን አስቆጠረ። አትቁጠር፣ በእግዚአብሔር ዝም ብለህ ተመካ ቢሉት እምቢ አለ። ከትቢያ ያነሳህን አምላክህን አስበው ቢሉት፣ ከበግረኝነት የጠራህን ጌታህን አትርሳው ቢሉት እምቢ አለ። በሆነላችሁ ጊዜ እግዚአብሔርን ታውቁታላችሁ። በሞላችሁ ቀንም እንደ ድህነታችሁ ዘመን ትጸልያላችሁ። በቤተ ክርስቲያን ብዙ ከቆያችሁ በኋላ እንደ ድሮ እንደ ወጣኔው ዘመን እግዚአብሔርን ታውቁታላችሁ። እግዚአብሔር ይርዳችሁ። ልብስ ያልነበረን ልብስ በለበሰ ጊዜ እግዚአብሔርን እንዳንረሳ፣ የምንበላው አንድ ጊዜ ያልነበረን ሰዎች 3-4 ስንበላ አማርጠን ስንበላ እግዚአብሔርን እንዳንረሳ። የሰጠ እግዚአብሔር ነው። ተራ የነበርን ሰዎች በተሾምን ጊዜ እግዚአብሔርን እንዳንረሳ እግዚአብሔር ይርዳል። ባዶ በነበርክ ጊዜ፣ የበግረኛ በነበርክ ጊዜ፣ በወንጭፍ ጎልያድን በጣልክበት ጊዜ የምወጋህ በአምላኬ ስም ነው ያልከውን ያንን አትርሳ። እንዴት ዛሬ ሰራዊት አለኝ ብለህ ሰራዊት ትቆጥራለህ? እምቢ ብሎ ቆጠረ። በዚህ ጊዜ እግዚአብሔር ተቆጣ። እግዚአብሔር ቀናተኛ አምላክ ነው። ተቆጣ እግዚአብሔር። በዳዊት ላይ እግዚአብሔር ተቆጣ። በዚህ ጊዜ ዳዊት እግዚአብሔር መቆጣቱን ሲያይ ንስሐ ገባ፣ አለቀሰ እና እግዚአብሔር የቅጣት አይነቶችን አስመረጠው። የ3 ዓመት ረሃብ ከማመጣብ፣ 3 ወር የጠላቶችን ሰይፍ ከሚገርፍ፣ 3 ቀን የእግዚአብሔር ሰይፍ በምድር ላይ ቸነፈር በምድር ላይ ከሚሆን የትኛውን ትመርጣለህ? እነዚህ ሁለቱ 3 ዓመት ረሃብ፣ 3 ወር የጠላቶቹ ሰይፍ የሚያስፈሩ ናቸው። እኔ ራሴ ከምቀጣህ እና ከነዚህ የቱ ይሻልሃል አለው።
በሰው እጅ ከመጣል ባንተ እጅ ጣል ይሻለኛል። በሰው እጅ ከመውደቅ ባንተ እጅ መውደቅ ይሻለኛል። ለምን? አንተ ሩሩህ ነህ። እግዚአብሔር ሩሩህ ነው። እግዚአብሔር ቅን ነው። ስንመለስ በየትኛውም ኃጢአት ውስጥ ብንሆን እንደገና ንጹህ የሚያደርግ ጌታ ነው። እንደገና የሚያጥብ አምላክ ነው። ወንጀለኛው መጥቶ ንስሐ ቢገባ እግዚአብሔር የሚምር አምላክ ነው። ክብር ለእርሱ ይሁን። ይሄ ስለገባው ዳዊት ይሄ ስለገባው ምን አለ? በሰው እጅ ከመጣል ይልቅ በአንተ እጅ ብጣል ይሻለኛል። እግዚአብሔር እሱ ያለውን መቅሰፍት ማውረድ ሲጀምር፣ መልአኩ ሰውን መቅሰፍ ሲጀምር ዳዊት አለቀሰ። በደለኛው እኔ ነኝ፣ ጥፋተኛው እኔ ነኝ፣ ያልታመንኩት እኔ ነኝ፣ ክብርህን የናቅሁት የተውኩት እኔ ነኝ። እባክህ አምላኬ ሕዝቡን ተውና በእኔና በቤቴ ላይ ይሁን መቅሰፍቷል። በዚህ ጊዜ እግዚአብሔር ራራ። እንዴት ያለ አምላክ ነው አምላካችን! የምታመልኩት አምላክ እግዚአብሔር የሚራራ አምላክ ነው። እርግጥ ነው እግዚአብሔር እኩያችን አይደለም። እግዚአብሔር ጓደኛችን አይደለም። ይሄው በመስቀል ሞቶ ለሰው ሰውን ያዳነው እግዚአብሔር ሲቆጣ ደግሞ ከአፉ የሚነድ እሳት ይወጣል፣ የሚበላ እሳት ይወጣል። ዓይኑ እንደ ጋለ እሳት ነው። ክብር ለእርሱ ይሁንለት። አናመቻምችም። ከነ ኃጢአታችን እየኖርን ከእግዚአብሔር ርቀን እየኖርን እግዚአብሔር መሐሪ ነው ማለት በእግዚአብሔር መዘበት ነው። ስንመለስ ግን ሩሩህ ነው። ንስሐ ስንገባ ግን እግዚአብሔር ሩሩህ ነው። ይቅር የሚል አምላክ ነው። የሚምር አምላክ ነው። የሚተውልን አምላክ ነው። መተላለፋችንን ወደ ጥልቁ የሚጥል እንደገና የሚመለስ አምላክ ነው እግዚአብሔር። ስለዚህ ማረውና ምን አለው? ከሕዝቡ ላይ መቅሰፍቱ እንዲቆም በአውደ ኦርና ሂድና መስዋዕት ሰዋልኝ። በኦርና አውድማ ላይ ኦርና ስንዴ እየወቃ ነው። ሂድና በሱ አውድማ ላይ መስዋዕት ሰዋልኝ አለው እግዚአብሔር። ዳዊት ወደ አውደ ኦርና ወርዶ ኦርና ስንዴ ሲያበራ ያገኘ። በዚህ ጊዜ ምን አለ? ይሄንን አውድማህን እንደ እግዚአብሔር ቃል መስዋዕት ልሰዋበት ነውና መስዋዕት ልሰዋበት ስለሆነ በዋጋ ገዛዋለሁ አለ። በዋጋ ገዛዋለሁ። ኦርና ምን አለ? ገንዘብ ካንተ አልፈልግም፣ በሬዎቹንም ለመስዋዕት፣ ስንዴውንም ለመስዋዕት፣ አውድማውንም ለመሰዊያ ሰጥቻለሁ አለው። ዳዊት መለሰና ያንተ የሆነውን አልፈልግም፣ በሙሉ ዋጋ ገዛዋለሁ። በውስጥ በሙሉ ዋጋ ገዛዋለሁ። የምፈልገው ቃል ይሄ ነው። የዳዊትን ሕይወት ዳራም ያመጣሁት ለዚህ ነው። ዳዊት በዚያ ቦታ መስዋዕት ሰውቶ መቅሰፍቱን ከሕዝብ ላይ አስቀረ። ወርቅ ከፍሎ ብር ከፍሎ እኔና እናንተ በሙሉ ዋጋ ተገዝተናል። በወርቅ አይደለም፣ በብር አይደለም፣ በዘር አልዳንም፣ በነገድ አልዳንም። በዋጋ የማይተመን በገንዘብ የማይሰላ የዓለምን ስልጣኔ ያለፈ ይሄ ነው ዋጋው ተብሎ የማይተመንለት የሕያው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም በዋጋ ገዝቶናል። ክብር ለእርሱ ይሁን። በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19። በብር በወርቅ አይደለም የተዋጀን፣ በማይጠፋ በማይለወጥ የክርስቶስን ደም ከእናንተ ላይ ማንም ሊያጥበው የማይችል በእግዚአብሔር ደም፣ በመድኃኔዓለም ደም፣ በመስቀሉ ላይ በፈሰሰው የክርስቶስ ደም ከኃጢአት ዕዳ ተዋጀን። ከዚህ የተነሳ ወገኖቼ እኛ የእግዚአብሔር ገንዘቦች ነን። እናንተ የእግዚአብሔር ገንዘቦች ናችሁ። ስለዚህ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል መጽሐፍ ቅዱስ። በዋጋ ተገዝታችኋል። በክርስቶስ ደም ተገዝታችኋል። የራሳችሁ አይደላችሁ። ከንፈርህን እንደፈለክ ልታረግ፣ ልብህን እንደፈለክ ልታቆሽሽ፣ ብልቶችህን ያመፃ የጦር ዕቃ ልታደርግ እህቴ እግዚአብሔር አልፈቀደም።
እግዚአብሔር ቅዱሳንን በደሙ የተዋጀን ቅዱሳንን በክርስቶስ ደም ከኃጢአት ዕዳ የታጠብን እግዚአብሔርን። ስለዚህ እኛ ለእግዚአብሔር መሆን የሚገባንን ስንሆን በንስሐ ሕይወት ስንኖር እግዚአብሔር እውነተኛ እረኛችን ነው። እንደ በግ ስንሆን እግዚአብሔር እውነተኛ እረኛ ነው። በለመለመ መስክ ያሰማራናል። ስማ ወንድሜ፣ በረፍት ውኃ ዘንድ ይመራሃል። ለምን? የእሱ ነህ፣ ዋጋ ከፍሎብሃል። ስለዚህ ለማጠቃለል ነገ በእግዚአብሔር እጅ ነው። በማን እጅ ነው? በማን እጅ ነው? አያችሁ፣ ትላንቱም በእግዚአብሔር እጅ እንደነበረ ዛሬም በእግዚአብሔር እጅ ነው። ለምንድን ነው ነገ በእግዚአብሔር እጅ ነው የምትለው ልትሉ ትችላላችሁ። እዚች ላይ ትንሽ ጊዜ ስለምቆይ ለምንድን ነው ነገ በእግዚአብሔር እጅ ነው የምትለው ብትሉ፣ ወገኖቼ ከትላንትናው ካለፈው ቀን ይልቅ ዛሬም ከምንኖርበት ከዛሬው ቀን ይልቅ ነገ ምን ይዞ ይመጣ ይሆን ብለን የምንጨነቀው ይበዛል። ነገር ግን አንድ ነገር አስረግጬ ልንገራችሁ፣ ነገ ያላያችሁት ቀን በአምላካችሁ በእግዚአብሔር እጅ ነው። ለምን? እናንተ የእግዚአብሔር ገንዘቦች ስለሆናችሁ፣ የሚጠነቀቅላችሁ ጌታ ስላለ፣ የማታዩትን የሚያይላችሁ አሻግሮ የሚያይ አምላክ ስላለ፣ የቅርብ ወዳጃችሁ ስለሆነ፣ አምላካችሁ ስለሆነ፣ አጠገባችሁ የተቀመጠ እወድሃለሁ እወድሻለሁ የሚለው ሰው ስሜታችሁን በማይረዳበት ሁኔታ የእናንተን ነገር የሚያውቅ ጌታ አለ። የእናንተን ነገር የሚረዳ የሞተላችሁ ኢየሱስ ክርስቶስ አለ። ስለዚህ ሰው ባለፈው በትናንቱን ቁጭት፣ ምሬት፣ ትላንት ሊሰራው ያልቻለውን ባለመስራቱ ዛሬ ላይ ይቆጫል። እንደገና ያልመጣው ቀን፣ ነገ ያልኖርነው ቀን ወደዚህ መጥቶ ዛሬን በሰላም እንዳንውል ያደርገናል። አንድ ነገር ልንገራችሁ፣ ትላንት ባለፈውም ቀን ላይ ጌታ ነበረ፣ በዛሬውም ቀናችን ላይ እግዚአብሔር ጌታ ነው፣ ነገ በሚመጣውም ላይ ጌታ ነው። ነገ በእግዚአብሔር እጅ ነው። እስቲ ነገ በእግዚአብሔር እጅ ነው በሉ። ልጆቼ እንዴት ይሆን ይሆን? ሀገር እንዴት ትሆን ይሆን? ኑሮዬ እንዴት ይሆን ይሆን? ጤናዬ እንዴት ይሆን ይሆን ለምትሉ ሰዎች ነገ በደሙ በዋጃችሁ በኢየሱስ ክርስቶስ እጅ ነው። ክብር ለእርሱ ይሁንለት። አልተውህም አልተውሽም ያለ እግዚአብሔር እውነተኛ አምላክ ነው። መጽሐፍ ቅዱስ ላይ የድለላ ቃል የለም። መጽሐፍ ቅዱስ እውነት ነው። ፈረንጅ ሀገር ኖረዋል ብለው ወንድሜ ቅድም ተናግረዋል። እውነት ነው። በዚያ በምንኖርበት ሀገር በሀብታሙ እና በሚድል ክላሱ መካከል ያለው ልዩነት፣ ሀብታሙ ብር በባንክ አለው፣ ሚድል ክላሱ ግን ለብር ይሰራል። ኑሮ ግን አይለያይም። ሀብታሙ በገንዘቡ ገዝቶት የሚኖረው ቤት፣ ሚድል ክላሱ ማዕከላዊ ክፍሉ ደግሞ በክሬዲት ገዝቶ መኖር ይችላል፣ በብድር። ሀብታሙ የሚገዛውን መኪና ይሄኛውም ተበድሮ መግዛት ይችላል። ግን 16 ሰዓት ቅዳሜና እሑድ ጨምሮ መስራት አለ። ያኛው ገንዘቡ ይሰራለታል፣ ይሄ ለገንዘብ ይሰራል። ታዲያ ይሄ ሰው የሀብታሙን ኑሮ ለመኖር በተለይ ፎሪነርስ ከዚህ ስንሄድ የአሜሪካን ካፒታሊስቶች የሚከብሩት በእኛ በአዲስ መጤዎቹ ክሬዲት ካምፓኒዎች አሉ፣ ገንዘብ የሚያበድሩ ካምፓኒዎች። እነዚህ ክሬዲት ካምፓኒዎች ክሬዲት ስኮራችሁን ለማሳደግ ጥቂት በጥቂት ነው ብድር የሚሰጧችሁ። ገና ሲጀምሩ ስራ እንዳላችሁ ያሉ ሶሻል ሴኩሪቲ የሚባል ቁጥር አለ። እሱን ሲከቱት ሂስትሪያችሁ በሙሉ ተዘርግፎ ይወጣል። በወር ስንት ብር እንደምታገኙ፣ የቤት ኪራይ ምን ያህል እንደምትከፍሉ ምናምን ያውቃሉ። ስለዚህ ያችን ቆንነው ከቤት ኪራዩና ከዚህ ወጪው የሚተርፈው ያክል ገንዘብ አለች፣ በዚህች ልክ እናበድረው ይሉና ደብዳቤ ቤታችሁ ድረስ በፖስታ ይልካሉ። ደብዳቤው ሲመጣ እናንተ ቤት ምን ይላል መሰላችሁ? You are selected ይላል። አንተ የተመረጥክ ነህ፣ አንቺ የተመረጥሽ ነሽ በእኛ ካምፓኒ ይላል። በጣም ያጓጓል። ስለዚህ ይሄን ያክል ገንዘብ እንድትበደር ፈቅደንልሃል። አሁን ያው አዲስ ስለሆንን እቺ you are selected የምትለዋን ብቻና የምታጓጓውን ጽሑፍ ነው የምናነበው።
ከስር ግን ምን አለ መሰላችሁ? በፋይን ፕሪንት የተጻፈ በጣም ደቃቅ ጽሑፍ የላይኛውን የሚያፈርስ የገቡላችሁን ቃል የሚያፈርስ ሲግጧችሁ እንዲኖሩ ኢንተረስት ብቻ እየከፈላችሁ እንድትኖሩ እዳውን ከዚያ ውስጥ እንዳትወጡ ብር ከእናንተ ሲለቅሙ እንድትኖሩ የሚያደርግ ዲስክሌመር አለ። አፍራሽ ቃል አለ። ያቺ አትታይም፣ ደቃቅ ናት፣ አትነበብም። አገር ሰላም ብላችሁ እናንተ ስትሉ ምን ነው እንዲህ ብላችሁኝ አልነበር እንደ ስትሉችን እኮ ስላላነበባችሁ የሰጧችሁን ቃል በዚህ ያፈርሱታል መልሰው። እግዚአብሔር ግን የሰጠንን የተስፋ ቃል የሚያፈርስበት ዲስክሌመር የለውም። ክብር ለእርሱ ይሁን። የመጽሐፍ ቅዱስ ተስፋ፣ የመጽሐፍ ቅዱስ ቃል፣ የመጽሐፍ ቅዱስ ወገኖች ለእናንተ የተሰጠ በሙሉ እኛ ከወረስነው ወስደነው እንኖራለን። ለእኛ የተሰጠን አፍራሽ ቃል የለውም። አሁን እነዚህ ፖለቲከኞች በምርጫ ቅስቀሳ ጊዜ ታውቃላችሁ መልአክ ሆነው ነው የሚቀርቡት። አንድ ጊዜ እግዚአብሔር እንዲህ አላለ። ዛሬ ሞቶ የሚመጣ ሰው መምህር እንግዲህ ያው ምሳሌ ሁሉ ጸጻለሁ እና ዛሬ ሞቶ የሚመጣ ሰው በምርጫው ወደ መንግስተ ሰማያትም ከሆነ ወደ መንግስተ ሰማያት ይገባል፣ ወደ ገሃነምም ከሆነ ወደ ገሃነም ይገባል። ስለዚህ የሚመጣውን አስመርጡ ብሎ እግዚአብሔር ተስፋ ሰጠ። ከዚያ አንድ ሰው በዚህ ዓለም ሲኖር በዘፈን በደስታ ልክቻ ምድር ላይ እንደምናየው ከበርቻቻ የሚኖር የሚጠጣ የሚበላ የሚዘፍን ሀብት ያለው ባለጠጋ የሚከፍለው የማያጣ ማለት ነው። በፈለገው ነገር መጣ። ሞቶ ሲመጣ መላእክቱ እንዲህ አሉት፣ ጌታው ዛሬ ሰው ወደ ሲኦልም ለመውረድ ወደ ገነትም ለመግባት በምርጫው ነው ተብሏል አሉት። እውነት ነው? አዎ። ታዲያ ምን ይሻላል? ምረጥ አሉት። አይ መጀመሪያ ልየው። የቱን ትምህርት የቱን ታያለ? መጀመሪያ ገሃነምን ልየው፣ ሲኦልን ልየው። ወደ ሲኦል ይዘውት ወረዱ። ሲኦል ሲደርስ ካህናቱ የሰበኩለት ቀንድ ያለው አይኑ የፈጠጠ ጥርሱ የገጠጠ የተባለው ዲያብሎስ የለም። እንደው አንድ ደንብ ዘንካታ ሰው እነዚህ በሲኦል ባሉት መካከል እየተመላለሰ ብሉልኝ፣ ጠጡልኝ፣ ዝፈኑልኝ የሚል የሚያስጨፍር ልክ ዓለም ላይ እንዳለው የሚያስደርግ ደስ የሚል ሰውዬ ነው። እነዚህ ቄሶችና ሼኪዎች እንዴት ሲያታልሉ ኖረዋል። ቀንዱ የረዘመ አይኑ የፈጠጠ ጥርሱ የገጠጠ አንዴ ከሳት የሚጥል አንዴ ከውሃ የሚጥል ሲሉን የኖሩት እንዴት ይዋሹናል እንዲህ አይነቱን ደግሰው ብሎ ይወጣል። ደግሞ እስቲ ገነትን አሳዩኛል። ወደ ገነት ወሰዱት። ወደ ገነት ሲወስዱት ገነት ጸጥታ፣ መዝሙር ነው፣ የመላእክት መዝሙር ቅዱስ ይባላል። ጸጥ ያለ ነው። ለሰውየው አልተመቸው። ለምን? በዓለም የለመደው ግርግር አለ፣ መጠጡ አለ፣ መብሉ አለ፣ ዘፈኑ አለ። የተመቸው ሲኦል ነው። ስለዚህ ይወጣልና እኔ እዛ ሲኦል ይሻለኛል። አሳንሱር በሚመስል ነገር ወደ ሲኦል ላኩት። ሲደርስ እንደ ቅድሙ አይደለም። ያ ቀንዳም የተባለውን ቀንድ አለው፣ አይኑም ፈጧል፣ ጥርሱም ገጧል። በጅራፍ በአኮርባች ይገርፋል ሰው። አንዴ ወደ ፈላ እሳት አንዴ ወደ ቀዝቃዛ ይጥላል፣ ይንጫጫል ነፍስ በዚያ ውስጥ። እንዴ ምን ነው አለ። ምኑ አሉት። ቅድም ስመጣ እንደዚህ እኮ አልነበረም ሲሉት፣ ቅድም የምርጫ ቀስቀሳ ነበረ። እነዚህ ፖለቲከኞች አሁን የምርጫ ሰሞን ቅስቀሳ ትራምፕ እንዲያርጉ ነው ሰው ያጭበረበሩ። ሰው ሁሉ አበሻ ሁሉ ግብረ ሰዶምን ያጠፋልናል አለና እሱን እንደለበለበ ይኸው ይገረፋል። እግዚአብሔር ወገኖች የምርጫ ቅስቀሳ የለውም። ክብር ለእርሱ ይሆንለት። ቃሉ እውነት ነው። እኛን ለማባበል እኛን የእሱ ለማድረግ ምረጡ ለማለት በመጽሐፍ ቅዱስ የተጻፈ አንዳችም ነገር የለም። እግዚአብሔር ይመስገን። ስለዚህ አደርግላችኋለሁ ነገ በእኔ እጅ ነው ያለ እግዚአብሔር እውነት ነው። ይሄ ነገር እኛም ብቻ ሳይሆን ትላልቅ እግዚአብሔር ሰዎችን ማስደንግጧል። አላውቅት እንደምታውቁት እግዚአብሔር ከአምልኮት እግዚአብሔር በራቀች ጊዜ፣ መስዋዕት በጠፋባቸው ጊዜ፣ ቅዳሴው በተጓደለ ጊዜ ለክብሩ የሚቆም ለስሙ የሚቀና ሰው አስነሳ።
ከገለዓድ ቴስቢ ኤልያስ የሚባል ሰው ተነሳ። ይሄ ነቢይ ከገለዓድ ቴስቢ ተነሳ ይላል እንጂ የት መጣው አይታወቅም። እግዚአብሔር ነው ያስነሳው። በተግዳሮት ውስጥ ሁሉ እግዚአብሔር ሰው አለው። ስንወድቅ የእግዚአብሔርን ሕያውነት የሚመሰክሩ ሰዎች እግዚአብሔር ያስነሳል። መቅደሱ አልባሌ ነገር ሲሰራበት እግዚአብሔር ሰው ያስነሳል። እግዚአብሔር አስነሳው። ኤልያስ ተነሳ። ሲመጣ ምን እያለ መጣ? ሕያው እግዚአብሔር። ምን ማለት ነው? እግዚአብሔር ሕያው ነው፣ የነበረ ነው፣ ያለ ነው፣ የሚኖር ነው። እግዚአብሔር ሕያው ነው። ሕያው እግዚአብሔርን እያለ መጣ። ለተግዳሮቱ ምን አደረገ? እግዚአብሔርን እስክታውቁ ድረስ ሰማይ 3 ዓመት ትለጎማለች። ሰማይ የለጎመ ነቢይ ለምን እንዳነሳሁት ወደ በኋላ እመጣበታለሁ። ሰማይ ለጎመ። ህዝቡ ተጨነቀ። በዚህ ጊዜ ቅድም እንዳልኳችሁ እግዚአብሔር የዋህ አምላክ ነው፣ መሐሪ አምላክ ነው። የህዝቡን ጩኸት ሰምቶ፣ የህዝቡን እንባ ሰምቶ፣ የህዝቡን ለቅሶ አይቶ ኤልያስ ህዝቤ ተጨንቋል፣ ተገለጥላቸው። ኤልያስ ተገለጠ። የጣዖት ካህናትን የኤልዛቤልን የጣዖት ካህናት 800 ካህናት ጠራ። በሉ እንግዲህ በአምላካችን ስም እንወራረድ፣ እኔም በሕያው እግዚአብሔር ስም እወራረዳለሁ። መስዋዕትን ሰዋ በአምላካችን ስም። እሳት ከሰማይ ወርዳ የምትበላለት እሱ የእሱ አምላክ አምላክ ይሁን። በአምላኬ ስም እወራረዳለሁ። በአምላኩ የተማመነ ሰው እንደዚህ ነው። በቅን የቆመ ሰው እንደዚህ ነው። መጀመሪያውን ለነሱ ሰጣቸው። 800 የጣዖት ካህናት አምላካቸውን ስም እየጠሩ ሰውነታቸውን እያደሙ ቤልን ቢጠሩት እሳት ከሰማይ ወረደ። ተራቸውን ሲጨርሱ ጠረገና ጠፋና በ12ቱ ነገደ እስራኤል ስም እንደ አባቶቹ ስርዓት መስዋዕቱን ረበረበ። ሰው እሳት እንዲነድለት ጭራሮ አቀጣጣይ ነገር ይፈልጋል። ኤልያስ ውሃ ጨመረበት። ለምን? የሚያመልከው አምላኩ እግዚአብሔር ሕያው ስለሆነ። አምላካችን ሕያው ነው። በውስጥ በእውነት በስሙ ተወራርደን አንሸነፍም። መስዋዕቱን ካቀረበ በኋላ ሕያው እግዚአብሔር የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ መስዋዕቱን ብላ አለ። ከሰማይ እሳት ወርዶ በላላት። ይህን ሁሉ የሰራ ነብይ ነው። እነዛን 800 የጣዖት ካህናት ሰየፈ፣ ገደለ። በዚህ ጊዜ ኤልዛቤል ተቆጣች። ምን አለች? ነገ መቼ ነገ። አሁን ፈልገው ነገ በእግዚአብሔር እጅ ነው የሚለው መቼ አይሰማም። ነገ አንተ በጣዖት ካህናቶቼ ላይ ያደረከው እንዳደረከው በአንተም ላይ ይሆንብሃል አለችው። ሰማይ የለጎመ ነቢይ፣ ከሰማይ እሳት አውርዶ መስዋዕት የበላችለት ነቢይ፣ ታላቅ ሰው ነገን ፈርቶ ሸሸገ። ነገን ፈርቶ ተሸሸገ። በክትክታ ዛፍ ስር በሱር ቁጥቁጥ ውስጥ ሄዶ ተኛ። እሱ ብቻ አይደለም፣ አምላኬ እግዚአብሔር ሆይ ነገ ኤልዛቤል እኔን ከመግደሏ በፊት አንተ ግደለኝ ያለ። ምን ፈርቶ አይሰማም። ነገን ፈርቶ። ነገ ግን በማን እጅ ነው? የኤልያስ ነገ በማን እጅ ነው? የእናንተ ነገ በማን እጅ ነው? በእግዚአብሔር እጅ ነው። ግደለኝ አለ። በዚህ ጊዜ እግዚአብሔር መጣ። ኤልያስ በዚህ ምን ታደርጋለህ? አንተን የሚመስል ሰማይ የለጎመ በእኔ የታመነ እኔ አምላኩ የሆንኩለት እኔ ታዳጊው የሆንኩለት እኔ ከሞት የማድነው ሰው እንዴት ነገን ፈርቶ ይሸሻል? በዚህ ምን ታደርጋለህ? ተነስ አለ። ለምን? የኤልያስ ነገ በእግዚአብሔር እጅ ስለሆነ። በመጣህበት ተመለስ፣ በመጣህበት መንገድ ተመለስ። ንጉሥ ይሆን ዘንድ በእስራኤል ላይ
ኤልዛቤልን ቅባልኝ። ተመልከቱ፣ ሹመት ተሸክሞ ነው የሸሸ፣ ቅባት ተሸክሞ ነው የሸሸ። ነቢይ ይሆን ዘንድ እዩን ቅባልኝ። የሚገርማችሁ ኤልያስ የኤልዛቤልን ግድያ ፈርቶ የሸሻው ለሰው የማይደርሰው በተፈጥሮ ለሰው የሚደርሰው ሞት እንኳን የማይደርሰው ሰው ነው። የመጨረሻው የኤልያስ መጨረሻ በእሳት ሰረገላ ተነጥቆ ወደ ብሔረ ሕያዋን ገባ። እግዚአብሔር ይመስገን። ነገ በማን እጅ ነው? በማን እጅ ነው? ስለ ነገ የምትጨነቁ ሰዎች በማን እጅ ነው? ነገ በእግዚአብሔር እጅ ነው። ለምን? እናንተ የእግዚአብሔር ወርቆቹ ናችሁ፣ የእግዚአብሔር ገንዘቦቹ ናችሁ። ዝም ብለህ ጸልይ፣ ዝም ብለህ ስገድ፣ ዝም ብለሽ ጹሚ፣ ዝም ብለህ ልብህን በእግዚአብሔር ላይ አድርግ። በምድር አይደለም በላይ ባለው በእግዚአብሔር ላይ እናድርግ። አንድ ልጨምርላችሁና ላብቅ። ሌላ ታሪክ፣ ሶርያውያን በእስራኤል ላይ ተነሱ። መውጫ መግቢያቸውን ሰማርያን ዘጓት። ስለዚህ ረሃብ ሆነ። በዚህ ረሃብ ጊዜ የርግብ ኩስ ይበላ ጀመር። በረሃብ ምክንያት የአህያ መንጋጋ ይበላ ጀመር። ይሄ አንድ ነገር ነው። ሁለት እናቶች ሁለት ልጆች ህፃናት አሏቸው። አንደኛዋ መጣችና በረሃብ ልናልቅ ነው፣ ዛሬ ያንቺን ልጅ እንብላና በተራ ደግሞ ነገ የኔን ልጅ እንበላለን አለች። የሚዘገንን ነገር ነው። እናት እንኳን የጨከነችበት ረሃብ፣ እናት የጨከነችበት ረሃብ። እኛ በዚህ አይነት ነገር ውስጥ የሌለን ይመስለናል። ብዙ እህቶቻችን በአንዱ ላይ አንዱን ወልደው መለመኛ አድርገዋል። ልጅን መብላት አይደለም። እግዚአብሔር ከዚህ ያውጣል። ይሄን ታሪክ እግዚአብሔር ይቀይረዋል። እኛ ለእግዚአብሔር ስንመች እግዚአብሔር ይሄን ታሪክ ይቀይረዋል። የድህነታችንን ታሪክ እግዚአብሔር ይቀይረዋል። የእህቶቻችንን ችግር እግዚአብሔር ይቀይረዋል። ያንቺን ዛሬ እንብላና ነገ ደግሞ የኔን እንበላለን አለች። የዋሃዋ አንደኛዋ እናት ተስማምታ ልጇን በልተው አደሩ። ዛሬ የትልቅ ችግር ነው። በማግስቱ ልጇ የተበላባት ልጇ ወዳልተበላባት መጣችና ትላንት የኔን በልተናል፣ ዛሬ ደግሞ ያንቺን እንብላ አለቻት። አላደርገውም አለች። እችኛው አይሆንም አለች። የተበደለችው ልጇ የተበላባት እያለቀሰች ምንጯን እየነጨች በሰማርያ ስትዘዋወር ንጉሱ በአጥሩ ላይ ይሄዳል። ንጉስ 1000 ዓመት ንገስ ብላ ጮኸችበት። እህል የምትለምነው ስለመሰለው ከመስፈሪያው ነው፣ ከማድጋው ነው፣ ከጎተራው ነው፣ ከምን እንደሰጥሽ ነው የምትፈልጊው አለ። አይደለም ንጉስ፣ በረሃብ ምክንያት ትላንት የኔን ልጅ በላን፣ ዛሬ እሷ ተራ ነበረ ልጇን ሸሸገችው አለ። በዚህ ጊዜ ንጉሱ ጨርቁን ቀደደ፣ ማቅ ለበሰ፣ አለቀሰ። በዚያ ዘመን ይኖር የነበረው እግዚአብሔር ሰው ነቢይ ኤልሳ ነበር። ነቢያት የህዝቡን በደል አይተው ወደ እግዚአብሔር ጩኸው መልስ ማምጣት አለባቸው። የቤተ ክርስቲያን ጥቅሟ ይሄ ነው። የካህናት ጥቅማችን ይሄ ነው። ስለ ህዝቡ ማልቀስና መፍትሄ ከሰማይ ማምጣት። በሰው ያልተቻለውን ቁልፉ በካህናት እጅ አለ። አልቅሰን በንጽህና አልቅሰን በንጽህና ለምነን ከእግዚአብሔር መፍትሄ ማሰጠት እግዚአብሔር ጸጋ ሰጠ። ንጉሱ እንዲህ አለ፣ የእግዚአብሔር ሰው ነኝ የሚል ኤልያስ በመካከላችን እያለ እንዲህ አይነት ችግር በእኛ መካከል ይፈጠራልን? እንዲህ በለው ሂድና ይሄን መፍትሄ ማምጣት ካልቻልክ ምን ትሰራለህ? ዛሬ አንገትህ አንተ ላይ አድርግ እቀለዋለሁ አለ። ኤልሳ መልእክተኛው እሱ ጋር ከመድረሱ በፊት ንጉሱ የተናገረውን በመንፈስ ተረዳ። ስለዚህ እንዲህ ብሎ ተነበየ። ነገ መቼ? ነገ በዚህ ጊዜ በሰማርያ በር 2 መስፈሪያ ገብስ በ1 ሰቅል፣ 1 መስፈሪያ መልካም ዱቄት በ1 ሰቅል ይሸመታል። ጥጋብ ይሆናል። ነገ መቼ? እንዴት ይታመናል?
ሰው ዛሬ የዶሮ ኩስ እየበላ፣ ዛሬ ሰው የአህያ ጭንቅላት እየበላ፣ ዛሬ ሰው ከረሃብ የተነሳ ልጁን እየበላ እንደው ታርሶ ታርሞ ተጎልጉሎ ታጭዶ ተወቅቶ ለሚመጣው ዓመት ጥጋብ ይሆናል ቢባል እንጂ ነገ በዚህ ሰዓት ማን ይችላል? ማን ይችላል? የነገ ቀን በማን እጅ ነው? በእግዚአብሔር በአምላካችን እጅ ነው። ካጨበጨባችሁ አጨብጭቡ፣ አለዛ ተውት። በእግዚአብሔር እጅ ነው ነገ። ወንድሜ ያንተ ነገ በእግዚአብሔር እጅ ነው። እህቴ ያንቺ ነገ በእግዚአብሔር እጅ ነው። ለምን? አንተ የእግዚአብሔር ገንዘብ ነህ። አንቺ የእግዚአብሔር ወርቅ ነሽ። የኛ ነገ በእግዚአብሔር እጅ ነው። ስለዚህ ነገ እንደዚህ ይሆናል አለ፣ ተነበየ። ያ የተላከው መልእክተኛ ምን እንዳለ ታውቃላችሁ? እግዚአብሔር የሰማይን ደጆች እንደው ቢከፍት እንደ በር ቢያደርጋቸው ይሄ ነገር እንዴት ሊሆን ይችላል? ኤልሳ ምን እንዳለ ታውቃለህ? ተጠራጥረሃል፣ በዓይንህ ታየዋለህ፣ ነገር ግን አትበላውም። አንጠራጠር ወገኖች፣ እመን እንጂ አትፍራ። እመን እንጂ በዓይንህ ታየዋለህ፣ ግን አትበላውም ማለት። በማግስቱ ሌሊት ለምጻሞች ከሕዝብ ጋር ስለማይቀላቀሉ በእስራኤል ሰውን ቢነኩ እነሱም ቢነኳቸው ስለሚያረክሱ ተብሎ ስለሚገመት ለምጻሞች ከአጥሩ ውጭ ተጥለዋል። እነዚህ ለምጻሞች ምን አሉ? በዚህ ብንሆን ሞት ነው፣ ወደ ከተማ ብንገባ ሞት ነው። ስለዚህ ወደ ሶርያውያን መንደር እንውረድና ቢገሉንም ይግደሉን ካገኘንም እንብላ ብለው ተነሱ። ወደ ሶርያ ድንኳን ሲሄዱ አንድ ሰው የለም። እግዚአብሔር በዚያ ሌሊት ድምፅ አሰምቶ፣ ምን አሰምቶ? የወታደር ድምፅ አሰምቶ ሶርያውያን የሚረዷቸው ከሌላ ሀገር እስራኤልን የሚረዱ መጡ ብለው አገሩን ለቀው ሸሽተው ጠፍተው፣ ዕቃቸው ተዝረክርኳል፣ እህላቸው መሬት ላይ ወድቋል፣ ሀብቱ እንዳለ ነው። ሰዎቹ ጠፍተዋል። እዛኛው ድንኳን ሲገቡ ባዶ ነው፣ እዚህኛው ድንኳን ሲገቡ ባዶ ነው። ምን አደረጉ? የሚችሉትን ያክል በሉ፣ የሚችሉትን ያክል ወሰዱና ይሄ ግፍ ይሆንብናል፣ ወደ ከተማ እንሂድና ለንጉሱ እንገባለን። ሄደው ወደ ከተማ ጮሁ፣ ነገሩ። ህዝቡ ግር ብሎ መጣ። ትላንትና ይሄ እንዴት ይሆናል ያለው ሰውዬ ንጉሱ በሩን ያዘላቸው ነው ሰው ብሎ በሩ ጋር ቆመ። ህዝቡ ከረሃቡ የተነሳ እህል ለማግኘት ሲጣደፍ በሩ ወደቀ። ሰውየው በሩ ስለወደቀ ያነሳው ሰው የለም። በሱ ላይ የተራገዱ ሲሄዱ ሰውየው ሞተ። በዓይኑ አየው፣ በመጠራጠሩ ምክንያት ግን ሳይበላ ሞተ። ኤልሳ እንዳለ ነገ በማን እጅ ነው? በማን እጅ ነው? ነገር ግን ወገኖቼ ዛሬ ተብሎ ሲጠራ ንስሐ ከገባን ነው። ዛሬ ንስሐ የምንገባበት ነው። ንስሐ አያድርም፣ ወደ እግዚአብሔር መመለስ አያድርም። በደላችንን ዛሬ ተናዘን በካህናት ፊት ንስሐ ገብተን በጾም በጸሎት የምንሆንበት ቀኑ ደግሞ ዛሬ ነው። መቼ? ዛሬ ተብሎ ሲጠራ ከእግዚአብሔር ጋር ተስማሙ። ከእግዚአብሔር ጋር ከተስማማ ነገ ቀናችን በእግዚአብሔር እጅ ነው። ለምን? አንተ የእግዚአብሔር ወርቅ ነህ፣ በደሙ የታተምክ ነህ፣ የኪዳን ልጆች ናት። በኢየሱስ ክርስቶስ የማዳን ስራ የተፈወስን ነን። በመስቀሉ ላይ በፈሰሰው ደም የተዋጀንን፣ ነፃ የወጣንን። ሰማይ መጅ ይሁን ምድር ወፍጮ ትሁን፣ ዓለም እዚህ መካከል ትፈጭ፣ የሚያወጣ እግዚአብሔር አለ። የሚያወጣሽ እግዚአብሔር አለ። ስለዚህ ወገኖቼ ነገ በእግዚአብሔር እጅ ነው። ነገር ግን ዛሬ ተብሎ ሲጠራ ንስሐ እንግባ፣ ከእግዚአብሔር ጋር እንስማማ፣ የእግዚአብሔር ሰዎች እንሁን፣ ኃጢአታችንን እናዘዝ፣ ልባችንን ከእግዚአብሔር ጋር እናስማማ። እግዚአብሔር ይርዳል። ነገን የኛ ለማድረግ፣ ነገን በጎ ለማድረግ፣ ነገን የእግዚአብሔር ዓላማ መፈጸሚያ ቀን ለማድረግ ከኛ የሚጠበቅ ነገር አለ። ምርጫው በእጃችን። የድሮ ሰዎች ፊደል የሚቆጥሩት፣ መልእክተ ዮሐንስ የሚማሩት፣ ውዳሴ ማርያም የሚደግሙት፣ ዳዊት የሚደግሙት በእነ የኔታ ቤተክርስቲያኒቷ ትምህርት ሚኒስቴር ሳይሆን ትምህርት ሚኒስትር ነበረች።
ታዲያ እነ የኔታም ለተማሪዎቻቸው ፍቅር አላቸው፣ ተማሪዎችም ለእነ የኔታ ፍቅር አላቸው። እና በፊደል የሚማሩ ተማሪዎች አንድ ቀን ተማከሩ። ሁሌ የሚበልጡ የኔታ ናቸው፣ እስቲ አንድ ቀን እኛ ምን ብለጣቸው? እንዴት አድርገን የሆነ ነገር እንደብቅና የኔታ ምን ይዘናል እንበላቸው። ካላወቁ እኛ በለጥናቸው ነው፣ ካወቁ ግን እሳቸው በለጡን ማለት ነው አሉና የሆነ ነገር ደብቀው በብብታቸው ስር መጡ። መምህሩ አወቁባቸውና ልጆቼ ድንጋይ ይዛችኋል፣ ድንጋይ ይዘው ሲመጡ፣ ቅጠል ቆርጠው ሲመጡ ቅጠል ይዛችኋል፣ እንጨት ይዘው ሲመጡ እንጨት ይዛችኋል። መጨረሻ ላይ ተማከሩ፣ እንዲህ እናድርግ፣ ወፍ በወጥመድ እንያዝ። ድሮ ልጆች ሆነን ስጥ እናቶቻችን ሲያሰጡ ወጥመድ ጎርባባ ነገር እናደርግና እንጨት ስሩ አቁመን ገመድ ርቀን እናስርና ወፏ ልትበላ ስትገባ ሳብ ስናደርገው ላለ ድፍት ይላል። ስንጫወትባትለን ማታ እንለቃታል። ወፍ በወጥመድ እንያዝ። በወጥመድ ይዘንስ እንሂድና የኔታ ምን ይዘናል እንበላቸው። ወፍ ይዛችኋል ካሉን ወፊቱ ነፍስ አላት የላትም እንበላቸው። ነፍስ አላት ካሉ ብብታችን ስና ጨምቀን እንገላታለን፣ ሬሷን አሳይተን እንልጣቸዋለን። ነፍስ የላትም ካሉ ነፍስ አላት እንለቃታለን፣ ዛሬ እናሸንፋለን ብሎ የኔታ ምን ይዘናል? ልጆች ወፍ ይዛችኋል። የኔታ ወፊቱ ነፍስ አላት የላትም ብለው ጠየቁ። በዚህ ጊዜ ብልሁ መምህር አሰቡ። ነፍስ አላት ካልኩ ሊገሏት ነው፣ ነፍስ የላትም ካልኩ ሊለቋት ነው አሉና ልጆቼ አሏቸው፣ የነፍሷማ ነገር በእጃችሁ ነው። የነፍሳችን ነገር በእጃችሁ ነው። ንስሐ ከገባ ከእግዚአብሔር ጋር ከታረቀ መልካም ከሆነ ነገ በእግዚአብሔር እጅ ነው። ክብር ለአምላካችን ይሁን። ስለዚህ ነገ በእግዚአብሔር እጅ ነው ስንል እንደፈለግን እየኖርን አይደለም። የመደዴ ኑሮ እየኖርን አይደለም። ንስሐ ገብተን ነው፣ ሰግደን ነው፣ ጾመን ነው፣ ስጋውን በልተን ነው፣ ደሙን ጠጥተን ነው፣ የእግዚአብሔር ሰዎች ሆነን ነው። የመጨረሻ አንድ ነገር ልንገራችሁ። ሁሉ ነገር ሊሞላችሁ ይችላል። የተማራችሁ ሰዎች ልትኖሩ ትችላላችሁ። በዓለም ዝና ያላችሁ ሰዎች ልትኖሩ ትችላላችሁ። አሁን ብዙ ዝነኛ አለ እዚህ ሀገር። ቲክቶክ ላይ ያወራ ሁሉም ዝነኛ ነው፣ ዝነኛ ነው፣ ብዙ ተከታይ አለ። ሰፈሩ እኮ ቢሄድ 5 ሰው አይሰማውም። ምን 5 ሰው ሁሉ ጋዜጠኛ ነው፣ ዝነኛ ነው። ዝና ያላችሁ ሰዎች ልትኖሩ ትችላላችሁ። ሀብት ያላችሁ ሰዎች ልትኖሩ ትችላላችሁ። ቆንጆዎች ልትኖሩ ትችላላችሁ፣ ሰው የሚያደንቃችሁ። ተምራችሁ አንቱ የተባላችሁ በትምህርታችሁ ልትኖሩ ትችላላችሁ። ነገር ግን አንድ ምሳሌ ልንገራችሁ። ሰው የተማረ ሰው እና ወደ በስራ ዓለም ተሰማርቶ ሲደክመው ለመዝናናት እረፍት ለመውሰድ ወደ አንድ ባህር ወደ ቤት እንደዚህ እንደ ዝዋይ እንደ ባህር ዳር ወዳለበት እዛ ፈረንጅ ሀገር ቢች ይባላል። እዛ ሄደ። እዛም አካባቢውን በእግር ሲቃኝ ሲዞር ደከመውና ጀልባ የሚቀዝፍ ሰው መርከብ ትንሽ መርከብ ያለው ሰው ተከራየና በመርከብ በውሃ ላይ መሄድ ጀመረ። አሁን ሲሄድ ጀልባ ቀዛፊው ሰውየውን አያወራም፣ ጀልባውን ብቻ ይቀዝፋል። ፕሮፌሰር ደግሞ ብዙ ነገር ያውቃል። ስለ ከርሰ ምድር ጥናት ያውቃል፣ ስለ ጨረቃ፣ ስለ ከዋክብት በሰማይ ያለውን ነገር ያውቃል፣ ስለ ሰው ተፈጥሮ ያውቃል፣ ስለ እንስሳት፣ ስለ እጽዋት ያውቃል፣ ሳይንስ የሚለው። ስለዚህ ሰውየውን እስቲ ልጠይቀው አለና አንተ ሰው አለ፣ በዚህ ጀልባ በምትቀዝፉበት ውሃ ላይ በውሃው ከርስ ውስጥ አሳ፣ እንቁራሪት፣ ውሃ የወለዳቸው ብዙ ነገሮች አሉ። ስለነዚህ የምታውቀው ነገር አለ አለ። አይ ለጌታ አላውቅም፣ እኔ የማውቀው ዋና መዋኘት፣ ጀልባ መቅዘፍ ብቻ ነው። የህይወትን 1/4 አታለ። እንደ ፕሮፌሰር ግምት የጀልባ ቀዛፊ 1/4 የህይወቱ ክፍል በድኑ ነው። ቀጠለ ሰውየው ጀልባውን መቅዘፍ። ትንሽ እንደሄዱ ሳሩን፣ ቅጠሉን፣ ዛፉን አሳየውና ስለነዚህ ሳይንሳችን የሚለውን ታውቃለህ አለ። ኧረ ለጌታ እኔ የማውቀው ዋና መዋኘት፣ ጀልባ መቅዘፍ ብቻ ነው። አሁንም የህይወትን 1/4 አታለ። 2/4 የህይወቱ ክፍል እንደ ፕሮፌሰር ግምት የጀልባ ቀዛፊ በድን ሆነ ማለት ነው። ትንሽ እንደሄዱ ደግሞ ወደ ላይ ቀና አለና በላይ ጨረቃ፣ ከዋክብት፣ ፀሐይ አሉ። ስለነሱስ የምታውቀው ነገር አለ አለ። የኔ ጌታ ዋና ስዋኝበት ይሁን ጀልባ ስቀስፍበት የሚሆኑን ውሃውን
በእግሬ የምራመድበትን መሬቱን ያላወቅ ምን አለ ወደ ላይ ባያወጡ። እኔ የማውቀው ዋና መዋኘት፣ ጀልባ መቅዘፍ ብቻ ነው። አሁንም የህይወትን 1/4 ያጣ። እንደ ፕሮፌሰር ግምት የሰውየው ህይወት 1/4 ብቻ ቀረችው። ይህ ሰውዬ ገሎ ሳይጨርሰኝ አሻገሬ ልገላገላልና ቀዘፋውን ፈጠን አለ ሞከረ። ትንሽ እንደሄዱ በላይኛው ሀገር የዘነበው ዝናብ ማዕበል ይዞ መጣ። ታንኳቸው ከግራና ከቀኝ ትላጋ ጀመረ። ችግር ሆነ። ዞር ብሎ አያቸው። ፕሮፌሰር ይንቆራጠጣሉ።